ሰላም እንደምን ሰነበታችሁ ጌሾ ቲዩብ ቤተሰቦች፣ እነሆ እንደተለመደው ከዓለም ዙሪያ እናንተን አጀብ ጉድ አሊያም ደግሞ እንዲህም አለ ወይ የሚያስብሉ መረጃዎችን ላካፍላችሁ ተከስቻለሁ። ቪዲዮን ላይክ በማድረግ እንጀምር። እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። አንደኛ፣ ባለቤቴ ሆም ብሎ እኔን ለመበቀል ሲል አፍንጫዬ ላይ ፈስቶብኝ እስካሁን ድረስ በሳይነስ እየተሰቃየው ነው አለች። በሳይነስ ወይም ደግሞ አስም የሚሰቃዩ ሰዎች ብዙ ጊዜ ያውቁ ከሆነ ታዲያ ብዙ ጊዜ መነሻው ከቤተሰብ በውልደት አሊያም ደግሞ በተለያዩ ምክንያቶች ሲባል ሰምተው ይሆናል። ይቺ ሴት ግን የምትናገረው አላት። እንዲህ ትላለች፣ የድሮ ፍቅረኛዬ ፊቴ ላይ ከፈሳብኝ በኋላ በማያቋርጥ ሳይነስ እየተሰቃየው ነው ትላለች። ኧረ እባክሽን እንዲህማ አይሆንም ቢሏትም ሰዎች እሷ ግን ከባለቤቱ በላይ ያወቀ ቡዳ ነው ትላለች። ከ7 ዓመት በፊት ነው ሆም ብሎ ለበቀል የፈሳብኝ። ይኸው ከዛች ቀን ጀምሮ አደገኛ በሆነ ሳይነስ እየተሰቃየው ነው ትላለች። ዶክተሮች ግን በፍጹም እንዲህ ሊሆን አይችልም፣ እንዲህ ሊሆንማ ቢችል ኖሮ ብዙ ሰው በሳይነስ ይጠቃ ነበር። የሳይነስ ቫይረስ፣ ባክቴሪያ ወይም የፈንገስ ኢንፌክሽን የመተንፈሻ አካላታችንን በሚያጠቁበት ሰዓት የሚከሰት ነው ይላሉ። ነገር ግን ፈስ የባክቴሪያን ጋዝ የያዘ ነው። ቢሆንም ግን ሳይነስን ሊያስከትል አይችልም። ቤተሰብ፣ ይህ ቪዲዮ የተመቻችሁ ከሆነ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። ሐሳባችሁን ደግሞ በኮሜንት አስቀምጡልኝ። ሁለተኛ፣ ከሴት ሽሽት 55 ዓመት በሙሉ ከቤት ያልወጣው ሽማግሌ። ጉድበል ጎንደር አትልም የሀገሬ ሰው። ወዲህ አንዱ ሴቶችን ህፃናት ኃይል አዋቂ፣ ወጣት ኃይል አሮጊት ምንም ሳይቀረው ያሳድዳል። አንዱ ደግሞ እንዲህ የለም ሴት በቃኝ ብሎ ገና በ16 ዓመቱ ራሱን ከሴቶች ያረቃል። አጀባ ያስብልም ታዲያ። ብዙዎች ይሄማ የጤና አይደለም በሽታ ነው እንጂ ሲሉ ይሞግታሉ። ሳይንስ ግን እንዲህ ነው እውነታው ይላል። በዓለማችን ቁጥራቸው ቀላል የማይባሉ ወንዶች ሴቶችን የመፍራት በሽታ ወይም ደግሞ ጂኖፎቢያ ችግር ይሰቃያሉ። የዚህ ችግር ተጠቂ የሆኑ ወንዶች ሴት ሲቀርባቸው ወይም ሲያያቸው ይፈራሉ። በአጠቃላይ ሴትን የመፍራት ችግር ወይም አባዜ አለባቸው። ኮሊጤ አዚዊ የዚህ ችግር ተጠቂ ከሆኑ ወንዶች መካከል አንዱ ነው። የ71 ዓመቱ አዛውንት የሴት ፍርሃት ጥግ እጅግ አስገራሚና አስደንጋጭ ነው የሚባል ነው። ነገር ግን ምን ያህል ሴቶችን ቢፈራ ነው? ምንስ ቢያደርጉት ነው እንዲህ የጠላቸው ወይም የፈራቸው? ራሱንስ በአንዲት ግቢ ውስጥ ካለች ትንሽዬ ለታሳ ጎጆ ውስጥ አስገብቶ መኖር ለምን አስፈለገ የሚሉ ጥያቄዎች ያየ የተመለከተ ሰው ማንሳቱ አይቀርም። ኮሊጤ ከሴቶች ፍርሃት ለመደበቅ በአንድ ጎጆ ውስጥ 55 ዓመታትን ኖሯል። ይህ ሰው ጎጆውን በአጥር ከልሎ የሚኖረው ሴቶቹን ወደ እርሱ እንዳይቀርቡት በመስጋት እንደሆነ ይናገራል። ወይ ጉድ! የአካባቢው ሰዎች ምግቡን በአጥር በኩል ያቀብሉታል። ሴት ከሆኑ ግን በፍጹም አይቀበልም። ምክንያቱ ባይታወቅም እርሱ ግን በዚህ ሁኔታ ደስተኛ ህይወት እየመራሁ ነው ይላል። በ16 ዓመቱ ከሴቶች በመሸሽ ወደ ጎጆ ውስጥ የገባው በመኖር የ71 ዓመት አዛውንት ተብሏል። ወቸው ጉድ! ነገሩ ድንቅ ነው። በርቀት ነገሩን የሰማ ሰው ምን ይደናገረው? እንዴትስ ያምን ይሆን? እንዴት አንድ ሰው በአንዲት ጎጆ ውስጥ ለዓመታት ይኖራል? ወገን፣ ከፊቱ ላይ ፈገግታውን ስመለከት ግን አንድም ቀን ሴቶች ቀርበውት እንደማያውቁት ገመቱ። በሉ እኔ እዚህ ላይ ላብቃ። ሐሳባችሁን በኮሜንት